የዘንድሮ የዓለም ዋንጫ ድራማ ቀጥሏል። ትናንት ማታ ታሪክ ተገልብጧል። ኃያሏ ብራዚል ከውድድር ውጭ ሆናለች። ኖርዌይና እንግሊዝ ወደ ቀጣይ ዙር ማለፋቸውን አረጋግጠዋል። በእብደቱ ጨዋታ ኖርዌይ ብራዚልን 2-1 በሆነ ውጤት አሸንፋለች። ኤርሊንግ ሃላንድ በ79ኛውና በ90ኛው ደቂቃ ላይ 2 ጎሎችን አስቆጥሮ የብራዚልን ህልም ሰብሯል። ብራዚል ገና በ14ኛው ደቂቃ ላይ ፔናልቲ አግኝታ የነበረ ቢሆንም ቡርኖ ጉማሬሽ ሳይጠቀምበት ቀርቷል። በመጨረሻም ሰዓት በ90+10 ደቂቃ ላይ ኔይማር በፔናልቲ ጎል ቢያስቆጥር ብራዚልን ከስንበት ሊታደግ አልቻለም። በሌላ በኩል በ5 ጎሎች ድራማ የታጀበው ጨዋታ በእንግሊዝ 3-2 አሸናፊነት ተጠናቋል። ጁድ ቤሊንጋም በ36 እና በ38ኛው ደቂቃ ላይ 2 ጎሎችን ሲያስቆጥር ሃሪ ኬን በ68ኛው ደቂቃ ላይ በፔናልቲ 3ኛዋን አክሏል። ሜክሲኮች በኪኖኒስ የ42ኛ ደቂቃ ጎል እና በራውል ሂሜኔዝ የ69ኛ ደቂቃ ፔናልቲ ለማገገም ቢሞክሩም አልተሳካላቸውም። ብራዚል መውጣቷ የዘንድሮውን የዓለም ዋንጫ ድምቀት ይቀንስ ይሆን? ሀሳባችሁን በኮሜንት አሳውቁም። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረጋችሁን አትርሱ።